We have a wild claim that Delta Force used a sonic boom weapon, causing people in Venezuela during the Maduro raid to bleed out from everywhere. What I'm about to share with you is allegedly an eyewitness personal account of a Venezuelan security guard that was present during the raid on Nicolas Maduro in Venezuela. It was one of the most complex, audacious military operations in decades. But how did US Special Forces take the Venezuelan President Nicolas Maduro in the dead of night? እንደ አውሮፓውያን አቆጣጠር ጃንዋሪ 3 2026 በእኛ አቆጣጠር ታህሳስ 25 ቀን 2018 ዓ.ም ሌሊት 8 ሰዓት ላይ በቬኔዙዌላ ካራካስ ውስጥ ኦፕሬሽን አብሶሉት ሪዞልቭ የተሰኘ መጠነ ሰፊ ወታደራዊ ኦፕሬሽን ተካሂዷል። የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮን ለመያዝ በካራካስ የተካሄደው ኦፕሬሽን አብሶሉት ሪዞልቭ በሰው ኃይል ብዛት በባሩድ ሳይሆን ዲሬክትድ ኤነርጂ ዌፐን ወይም ዲኢደብሊው በተባሉ የማይታዩ የማይሰሙ የሞገድ መሳሪያዎች የበላይነት የታየበት ኦፕሬሽን ነበር። እነዚህ ቴክኖሎጂዎች ወታደሮች ሳይገደሉ ነገር ግን ለአንድ እርምጃ እንኳን እንዳይንቀሳቀሱ ያደረጉባቸው ሳይንሳዊ መንገዶች ምንድናቸው? የመጀመሪያው አክቲቭ ዲኒያል ሲስተም ነው። የሚቃጠለው ጨረር። ይህ ቴክኖሎጂ በ95 ጊጋሄርዝ ድግግሞሽ የሚሊሜትር ሞገዶችን ይለቃል። ሞገዶቹ ግድግዳና ልብስን ሰንጥቀው በመግባት በቆዳ ላይ ያለ የውሃና የቅባት ሞለኪውልን በከፍተኛ ፍጥነት ያሞቁታል። ወታደሮቹ በጋለቶን ውስጥ የተጨመሩ ወይም በኤሌክትሪክ የተጠበሱ ያክል ይሰማቸዋል። የቃጠሎ ስሜት እጅግ ከባድ ስለሆነ ወታደሩ መሳሪያውን ጥሎ ከመሸሽ ውጭ ምንም አይነት የመከላከል ስሜት አይኖረውም። ሁለተኛው ሎንግ ሬንጅ አኩስቲክ ዲቫይስ ነው። የድምፅ መድፍ ማለት ነው። ይህ መሳሪያ እጅግ ከፍተኛ የድምፅ ሞገድ በአንድ አቅጣጫ ብቻ አትኩሮ የመተኮስ አቅም አለው። ድምፁ ልክ እንደ ሌዘር ብርሃን በአንድ መስመር ተሰብስቦ ስለሚሄድ ኢላማ የተደረጉ ወታደሮች ብቻ እንዲሰሙት ይደረጋል። ወታደሮቹ ከፍተኛ የጆሮ ህመም፣ የሰውነት ሚዛን መጥፋት ወይም ቨርቲጎ ማቅለሽለሽና የደም መጥፋት ያጋጥማቸዋል። የሰውነት የነርቭ ስርዓታቸው ስለሚናወጥ መቆም ሆነ መተኮስ አይችሉም። ሶስተኛው ኢንፍራሳውንድ ነው፣ ድምፅ አልባው ሽብር። ይህ ደግሞ ከሰው መስማት አቅም በታች ያለ 20 ሄርዝ በታች እጅግ ዝቅተኛ ድግግሞሽ ያለው ድምፅ ነው። የሰው ልጅ ውስጣዊ ብልቶች እንደ ሳምባ፣ ሆድና ልብ የራሳቸው ተፈጥሯዊ የንዝረት መጠን አላቸው። ይህ መሳሪያ ከብልቶቹ ጋር የሚመጣጠን ንዝረት ሲለቅ ብልቶቹ በከፍተኛ ፍጥነት መንቀጥቀጥ ይጀምራሉ። ወታደሮቹ በውስጣቸው ከፍተኛ ፍርሃትና ድንጋጤ፣ እይታ የመደብዘዝ ወይም ሃሉሲኔሽንና የአንጀት መቆራረጥ ስሜት ይሰማቸዋል። ይህም ወታደሩ ሳይዋጋ በድንጋጤ እንዲሽመደመድ ያደርገዋል። አራተኛው ኤሌክትሮማግኔቲክ ፕላስና የሳይበር የበላይነት ነው። ከላይ የተጠቀሱት ሞገዶች ወታደሮቹን ሲያሽመደምዱ፣ የኤሌክትሮማግኔቲክ ሞገዶቹ ደግሞ ሁሉንም የኤሌክትሮኒክስ መሳሪያዎች አጥፍተዋል። መገናኛ ሬዲዮዎች ወታደሮቹ ትዕዛዝ ለመቀበል ሲሞክሩ የሚሰማቸው የሚረብሽ ጩኸት ወይም ጃሚንግ ብቻ ነው። የምሽት መመልከቻ ወይም ናይት ቪዥን በኤሌክትሮኒክስ የሚሰሩ መሳሪያዎቻቸው በሙሉ በመቃጠላቸው በድቅድቅ ጨለማ ውስጥ እንዲቀሩ ተደረገ። የወደፊት ጦርነት እንዲህ ነው የሚሆነው። በቴክኖሎጂ የበላይነት የተመሰረተ ይሆናል። ማድሮን የያዘው የማይታይ ኃይል ቴክኖሎጂ ነው። ነገሩ ሲጠቃለል በካራካስ የተካሄደው ኦፕሬሽን አንድ ትልቅ ሚስጥር አለው። ጠባቂዎቹ አልተኙም ነበር፣ ነገር ግን የቴክኖሎጂ እስረኛ ሆነዋል። የሚቃጠለው ጨረር ወይም ኤዲኤስ ወታደሮቹ ሳይነኩ ሰውነታቸው እንድሳቶ እንዲቃጠል ተደረገ። የድምፅ መድፍ ኤልአርኤዲ ጆሮ በሚሰነጥቅና የሰውነት ሚዛን በሚያሳጣ ድምፅ መከላከያ አጡ። ድምፅ አልባ ሽብር ወይም ኢንፍራሳውንድ በውስጣዊ ብልቶቻቸው ንዝረት ምክንያት ከፍተኛ ፍርሃትና ድንጋጤ የተለቀቀባቸው። በዘመናዊ ጦርነት ጥይት መተኮስ አያስፈልግም። አንጎልና የስሜት ህዋስን ሽባ የሚያደርግ ሞገድ ይበቃል። ማድሮ በቁጥጥር ስር ያሉት በሰው ኃይል ብልጫ ሳይሆን በእነዚህ የማይታዩ መሳሪያዎች ምትሃታዊ የበላይነት ነበር። ይህ አካሄድ አንድ መሪ ሩሲያም ሆነች ቻይና እንደማያስጥሉት መልእክት የሰጠ አስደንጋጭ ክስተት ነው። ዓለም አዲስ ኃይል አሰላለፍ ይዟል። ከፌስቡክ መንደር የተገኘ ነው። ወደፊት የሚመጣ ያስፈራል። ዓለም ወዴት እየሄደች ነው? የመጠፋፊያ ዘመን የደረሰ ይመስላል። ሻሎም